የከፈለ ማን ነው? በጓግቢ አቤት የበጋ አመት ነው። ማርዬ እናቴ ይቅናሽ፣ ግን ይቅናሽ ወይ ይቅናሽ ሳለ አረ ተደራርባችሁ አታስቡ። ቆይ ጀሩሳሌም ብቻ ከፈለች ብቻ ፕሮፋይሏ ሌላ ነው። እጣ ፈንታ ጀሩሳሌም አንቺ ከፍለሻል? ያ እርግጠኛ ነሽ? ፎቶሽ ተለወጠብኝ ግን ቆይ አረጋይታችሁ አውርቼ ልጨርሳት። ቆይ ከፈለች እንዳት ምን ነው ቤቴን ባዶ ሆና ልታስቀሩት ነው እንዴ? ከፍለው እንዳይከፍሉ ነው እንዴ? ከፍላለች እንዴ? የከፈለ ሰው አስገቡ እንጂ ምንድን ነው ጉዱ? እመንም ዘብ ተብለጋውጣት ቁጭ በይ እሺ። በጓዬ ዳጎስ ያለ ከፍላለች። ገባሽ? አሁን አንቺ ጀሩሳሌም ስንት ነው የከፈለችው? ሰሊም ነሽ አስገባሻል። ጀሩሳሌም ስንት ነው የከፈልሽውማ? እኔ 2500 ለምንድን ነው የከፈልሽው? ለሀሜት ነው ለዕጣ ፈንታ? ቆይ መጀመሪያ ላስተማርሽ ደስ ያለሽን ዕጣ ፈንታ ባይ ዘ ወይ መጀመሪያ ነውና ደስ ያለኝ እንድትጨምሪ ነው የምፈልገው ውዴ። ይኸውልሽ የዚህ ቤት ውድ ልንገርሽ፣ 500 ኮይን ከሰጠሽ አሽሟጥጣለሁ፣ አንጓጥጣለሁ። 2000 ኮይን ከሰጠሽ ሀሜት ነው 1 ደቂቃ ታሚያታለሽ። እኔ ስለሆንኩኝ እሱንም ማለት ነው። 2500 ከሰጠሽ 2 ደቂቃ ታሚያለሽ። 3000 ኮይን ከሰጠሽ ዕጣ ፈንታ ይደረግልሻል። 4 ነጥብ የገዛሽ እማ የገዛሽ እንደ ቆየሽ ጄሪዬ። ያ ግን ቆይ በጓን አናግራት አይሻል? እሺ አናግራታለሽ። እስከዛ 400 ኮይናን አስቢባት ውዴ። በጓ ቀጥይ። ዕጣ ፈንታ ነው ምንድን ነው? ዕጣ ፈንታ ኦኬ። ስሜ ቅብርራት ቢያ ተከፍሎልሽ እኮ ነው የገባሽው። እንድትቀባረሪ ማንም አልፈቀደሽም። ተከፍሎልሽም ገብቶልሽ ልብሽን ጥም ማርገሽ ቅብርር አርገሽ አታውሪ። በስነ ስርዓት አውሪ። ወይ ጀሩሳሌም ይገኔና አራት ወይ ያስፈልግም ነበር ሰጠሽ ሰጠች በጓ ሰጠች። በቃ ተቀመጪ ውዴ። ይሄን ታርገሽ በጓ ተቀደምሽ 5000 ነው የተሰጣላ። ሶሪ የሰጠችው ነበር። ስሙ በሰው ብድር የምትገቡ ሰዎች ብዙም እንክብካቤ የላችሁም። ይቅርታ ከባለ በራሳችሁ ያወጣችሁት ገንዘብ ሲሆን ነው ማሳጁ እንክብካቤው ምናምን ያለው። አንዳንድ ሰው ከፍሎላቸው የገባችሁ ሰዎች በመሀልም ላስወጣችሁ ይችላሉ። ቴንክ ዩ። ቀጥይ በጓ ለካቲያ ያላየውን ጎንበስ ብዬ ነበረ። እሺ ከኤ እስከዚህ ባለው ውስጥ ንገረኝ። ኢ 1 2 3 4 5 እዮ እንዴ ውጪ የዚህ ቤት ግረስታ እኮ ነው የምሰጥሽ። ምን ሆነሽ ነው? ኦኬ አተመናጭቂ አረ ውሸት የለም። ኦኬ በማል ጨዋታ አለ። ዝም ብዬ በማል እንድንጫወት ብዬ ነው ውዴ። ዝም ብዬ በማል እንድንጫወት ብዬ ነው። እሺ አለባበሱ ፈጠን በይ። እሺ አለባበሱ ቲሸርት በጂንስ አንድ ቲሸርት ወይማ 1 2 3 4 5 5 ቲሸርት በጂንስ እሱ ይሻላል። ተመስገን ለመጀመሪያ ጊዜ ቲሸርት ስንቱ የመጣው ነው። አንዴ ቱታ ይለኛል፣ አንዴ ቁንጣ ይላል። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። 5 ቁጥር እድሜው ከ24 ቴንክ ዩ አመሰግናለሁ። ለውዴ እየሸቃቀልሽ ነው ማሬ። ጥሩ አድርገሻል። እሺ 35 31 ኦኬ እሺ 1 2 31 78 እንዴ! ኧረ እባክሽ ተይ ግን በልኩ ነው እንዴ? የረበል ሰምቻለሁ እንዳይሳሳት። ኧረ እባክሽ እሺ ተረጋጊ። ወይኔ በጓ ተረጋጊ። እናት አለም ምኑን ወደድሽለት? ብዙ ነገር ነው ግን ስንት ነው የሚባለው? እሺ መልኩን፣ ጸባዩን፣ ገንዘቡን የገንዘብ ችግር የለብኝም። ጸባዩን ማን ነበር ስለታከለ ነው? ዋው የገንዘብ ችግር የለባትም በጓ። ዋው እናቴ የት ተገናኛችሁ? ወይ ዘንድሮ የት ተገናኛችሁ እንዴ? ዘርዝሪልኛ ራሴ ማለት ነው ውዴ። አልከፈልሽማ እንዴ? ከፈለ ብቻ ነው የሚዘረዘርለት። ማርያምን እና ተከፍሎልኛል ማለት ነው። እሺ ቸርች፣ መንገድ ላይ፣ ትምህርት ቤት፣ ስራ ቦታ፣ ጭፈራ ቦታ፣ የሰው ፕሮግራም ላይ፣ ሶሻል ሚዲያ ላይ ወይ ዘንድሮ የሰው ፕሮግራም ላይ ወጥ ስትቀምሺ ቴንክ ዩ። ድሮም እኮ ከዛ ውጭ ትገኛለሽ። የሚወደው ምግብ ወይም አብራችሁ የበላችሁት ሽሮ፣ በየአይነት ጥህሎ፣ ክትፎ፣ ገንፎ፣ በርገር፣ ሻይ፣ ክትፎ
አዮ ሽሩሩ በጌ ሽሩሩ ባይታይ ሽሩሩ። እሺ ይሄንን ይለፈኝ ማለት ትችያለሽ። በጓ ይለፈኝ ማለት ትችያለሽ። እድሜሽም ላይደርስ ይችላል። እዚህ ላይ የአልጋ ሁኔታ ላይ እንዴት ናችሁ? ምን እያልሽ ነው የምትጠሪው እናቴ? ዘርዝሪልኛ ምርጫ። ወይ ጉድ ወይ ዝርዝር። እንደ አንድ ምን አይነት ክፉ ሴት ነሽ ግን ማለቴ ሌላዎቹ አምስት ይዘርዘር፣ አንቺ እዚህ ቁጭ ብለሽ የምትይ ሴትዮ እኔ ልዘርዝረው ሙሉ እንድገም። እሺ እሺ እማ እናቴ የኔ አንበሳ መካሻዬ አባ ዳዲ የኔ አንበሳ የኔ አንበሳ የኔም ወይ ደግሞ ቅድም ውልንጌ ብዬ ነበረ ወደኛ ዞራፍ ነው ለካ። እሺ የት መዝናናት ትፈልጋላችሁ? ከኢጋ ቤት ዳር ቤት ውስጥ መንገድ ላይ ክለብ ጭፈራ ቤት ኦኬ 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 ዳንኪራ ቤት ድንጋይ ላይ ነው የሚቀመጠው ውዴ። እሺ የምታይለት ነገር ነገረኛ ነው፣ ስቁንቁን ነው፣ ይሳደባል፣ ይማታል፣ አልጋ ላይ ሰነፍ ነው፣ ያዋርደኛል፣ ተጣጣ ነው። ኧረ ሁሉም የለም እዚህ ላይ እንዴ ውዴ። ግድ ይላል። የሰው ልጅ ባህሪ ያለ ነው። ወይ ነገረኛ ይሆናል፣ ወይ ይነጫነጫል። ነገረኛ ነው፣ ይነጫነጫል፣ ይሳደባል፣ ይማታል፣ ያዋርዳል፣ አልጋ ላይ ድምሩ ላይ ታዲያ ትክክል ካልመጣ በእኔ እንዳታሳቢ ይለፈኝ። ሰምታችኋል? እስኪ ደምሬ ምን የለም ስሙኝ ጋይስ፣ ደምሬ ይሄ ይቀር ይቅር ቀርቷል። ደምሬ ተሳሳተ አይመለከተኝም። አውሪያቸው ሰዎቹን 5 10 እና 8 18 18 ቤትዬ ቴንክ ዩ ሶ ማች። በጣም ነው የማመሰግነው የኔ ማሮች፣ የኔ ፍቅሮች ቴንክ ዩ ሶ ማች። የኔ ማር ሲሎንዬ መታ እኮ በውስጥ ነው እኮ ጊፍት ልስጥልሽ ግቢ ያለችኝ። እንደዚህ አይነት ፋሚሊ ይኑራችሁ። ቴንክ ዩ አመሰግናለሁ። አሉባልታ አልተጠየቅሽም ይፈይ አውሪያቸው አልሻ። ኦኬ ደርሶሻል 58 መጥፎ ወይ መድኃኒዓለም 58 ደርሶሻል። አልጋ ላይ ትመቸዋለሽ ግን አይወድሽም። የት አባቱ ይሄዳል? ዋናው መመቸቱ ነው። አልጋ ላይ ትደይዋለሽ። ዋናው ነገር ላይ ትደይው ግን አይወድሽም። ምንም ስሜት የለውም። ስሜት ሳይኖረው እንዴት አልጋ ላይ መጫወት? ወንድ ልጅ እናቴ ኩስ ብትይ ይቆማል። ልጄ ምንም ፍቅር ለትዳር አይፈልግሽም፣ ግን ዋናው ነገር ላይ ለሚፈልግሽ ወጣሽ ውጪ እናቴ ውጪ። ድሮም ኖረሽም አልጠቀም እንዴ አግኝተሽ ነው እንዴ? ስንቱ አለ ልፍስፍስ። ጀሩሳሌም ስንት ሺህ ነው የሰጠሽው ውዴ? ረሳሁት ቤትዬ። ሀብታም ይረሳል። ጆን ዳንኤል እንዴት ነህ? ማስጠንቆር ማስደገም ከፈለክ አለው እዚህ ቤት ስራ ጀምረናል። እሺ እናቴ ጀሩሳሌም ይሄ እኔ ፍቅሬ ነኝ ስሰት 3000 ነው የሰጠሽው ወይ ላሽቃብጥልሽ? ታሽቃብጭ። እሺ 3000 ነው የሰጠሽው ነው አይደል ነው 3000 መሰለኝ። አጥፊ ነሳውኝ ከከፈልሽ ቤትሽ ነው 3000 ከከፈልሽ ቤታይ አይ ቲንክ አይ ዲድ አው እሺ አይ መሰለኝ ሀሜት ነው የምትፈልጊው? ጣፈንታ አለቀ እንዴ? ፕሮግራም አለቀ። እናቴ አንድ 4 ሰዎች እንቀበላለን አለ። ስንት ሰዓት ነው አሁን? ስንት ሰዓት ነው? ወይ አለን ሰዓት አለን ትንሽ ሰዓት አለን። አንድ 10 ደቂቃ አለን አሉ 10 ሺህ የከፈሉ በዱቤ ያሉ እነሱ ካንቺ በኋላ ይጠራሉ። እናቴ አልፏል። እሺ ከዚህ ባለው ውስጥ ንገሪኝ። እዚህ ሰላሲዎቹ ምን አስደነገጠሽ? እሺ ይሄ መጨረሻ ቁጥር ነው። አለባበሱ እናቴ አለባበስ ቲሸርት በጂንስ ቲሸርት በጂንስ አይ ሰማሻ ቅድም ጉበላ የተቀባበረ እኔ ምንሽ በጓን ነው እንዴ የተመኝሽ? ቅድም በጓ ቲሸርት በጂንስ ስትል ሰምቻለሁ። እድሜው ከ24 እስከ 50 ውስጥ ባለው ውስጥ ከ24 እስከ 30 እንዴ እማ በሬዲዮ ጣቢያ ነው እንደዚህ ቤት ስትከታተይ 26 ሺህ እንዴ 26 ተቃሺ። እሺ አንድ ቁጥር ተቃሺ። በስመ አብ ምን ነው ምኑን ወደድሽለት? ጸባዩን፣ መልኩን፣ መላጨላውን አልጋ ላይ አንበሳን ያርበደብዳል።
ቁፍጥንናውን እንክብካቤውን ኦ ዋው ይንከባከባል። በጣም በእርግጠኝነት ብዙ አመት ከሀገር ውጭ ኖረዋል። ሀገር ውስጥ ያለ አይደለም። አይ በጣም ያስታውቃል። እኔም ድሮ ማውቂያል። የት ተገናኛችሁ? ቸርች፣ መንገድ ላይ፣ ትምህርት ቤት፣ ስራ ቦታ? የት? ቤት እንግዳ ነበረ። ቤት ድግስ ነበረ። ድግስ እሺ ንገሪኝ እንጂ አብራሪልኛ። እንግዳ ነበር እኮ ድግስ ነበረ እና በጓደኛ መጣ። የጓደኛ በጓደኛሽ ጓደኛ ቤት መጥቶ ኦኬ ገባኝ። ቤት ውስጥ ወይ ጉድ! የሰውም እንደ መንገድ ላይ ምኑ ላይም ይገናኛል። ያንቺ ይሻላል። ቤት ውስጥ ስንት አውደዳ ያለ። ምንድን ነው አብራችሁ የበላችሁት ቤት ውስጥ የዛን ቀን? ጥብስ ስትል እንደ ልቤ ስትነኝ ጥብስ በጣም ነው የምወደው። በእንግዲህ የምጠይለት ነገረኛነትን ነው። ይሳደባል፣ ይማታል፣ ያዋረዳል። ቆፍጣና አይደለም፣ ይነጫነጫል። አልጋ ላይ ሰነፍ ልፍስፍስ ወራዳ ነው። ምስኪንነት ያበዛል። ጌታዊ ትዕግስቱን ስጠኝ አምላኬ። የምትጠዩ ነገር ተብሎ ምስኪንነቱን ያበዛል እንዴ? የምትጠዩ ነገር ላይ ከሱ በቃ የሚያስጠላሽ ይሄን ነገር ቢያስተካክል በቃ ቆፍጣና መሆን አይደል እንዴ? ምስኪን ስትሆኝም እኮ ሲበዛም እኮ ልክ አይደለም አይደል እንዴ? ልፍስፍስ ነው በሚለው የሚያዙ ያዡሽ ይልፈሰፈሳል። ልፍስፍስ የት መዝናናት ትፈልጋላችሁ? ቢች ዳር፣ ቤት ውስጥ፣ መንገድ ላይ፣ ከሀገር ውጭ ወይስ ክለብ ውስጥ መጨፈር? ከሀገር ውጭ። እሺ ኧረ ቴኪሩ ታይም ችግር የለውም። ከሀገር ውጭ አላት። የመጨረሻው ነገር እማ እንለፈው ወይንስ ልንገርሽ? ለፊው አስቤዋለሁ። መጠየቅ እኔም እንዴት አውቆኛል እኮ ልብሽን አንብቤ ነው ከሁኔታሽ አልፍ ያለው ድምሩ ላይ ቢዛባ በእኔ አይደለም። እሺ አውሪያቸው ልጀምር። አውሪያቸው ደምሪ ወይቸው ጉዳር አውሪ ምንድን ነው የማወራው እንዴ? ደስ ያለሽን ፎሎ አድርጉኝም በደስ ያለሽን አውሪ። እሺ ጋይ ደስ ሲል አውርድም። እኔ ዝምታ ፎሎ ማድረግ ከፈልጋችሁ ፎሎ አድርጉኝ፣ ካልፈልጋችሁ ተውት። ባልየው በላይ ነገረኛ አንቺ ነሽ ለካ። ምክንያቱም በአንቺ ውስጥ ባልሽን አየሁት። ባልሽ ውስጥ ማን ገባ ማለት ተመጥቻለሁ። ወይኔ ጌታ ሳይካፈ ድጋሚ ሳይግማት ያገባው የሚገባው የትናንት የከፈልኩት አረበም የምታስገቡት ሳይካፍሉ እዚህ ቤት አታስገቡ ብያልተና ሳይካፍሉ ትገባለች። ከጽፌ ማንሽ እርፍ ልቤ ቀጥል የለው ከጽፌ ከፍዬ መቼ ተስማሙ። እኔ አሁን እንደገባሁትኝ እንዳለ የከፈሉትኝ እየገቡ እንደው አሁን የመጨረሻ ሰው ጀሩሳሌም ላይ ልወጣ ስል 5 ሰዓት ስከፍ ያላየው ከነጋ የትናንቱን የምረጁም ልናማን የመጣ ነው። ሁለታችንም እንዳያስርሽ እኮ የለው ክፈያ እንዴ! አሁን ደግሞ 3,000 ኮይን ከየት አምጥተን ወላላጁ ወላላኝ የለንም። ሙን ጆይን ስትል አይቻለሁ። ትክፈልላችሁ ልናማ ነው እንዴ? የትናንቱ ጽፍሽ እኮ የትናንትና ምሳሌ ዛሬ ቁርስ ይሆናል ወይ? ትናንትና ሳሪዬ ምን ብዬሽ ነበረ? እስኪ እንደው እዚሁ የሚመስልሽ ነገርሽ። ኧረ ተይ አልኩኝ። በሕግ አምላክ አልኩኝ። የሚሰማኝ አጣው። አራጁ ትግባ በፈጠረሽ ምን ከፈል ጭራሽ አከበል እኔ ቤት ማናችሁ ልናማ እንዴ? ቤትሽን ከፍተሽ ቢያውልሽም እንዴ? ቤትሽን ትከፍቺና ጀበላ ታስቀምጫለሽ ከነሲልሽ እዚህ ጋር ዳጣሽን እዛ ጎመንሽን ደርድረሽ ማማት ትጨሽ። ማን ያዘሽ እንዴ? እኔ ራስ ፈትናችሁ እንዴ የምታሙት ማናችሁ? ቤት ታዩ ታያቸው ይሙበት እባክሽ። ኤው ከፈለችልን ለራጁና ለኔ ከፈለችልሽ ሳሪ ዱባይ ወይኔ እናቴ ሳሪ ዱባይ ስለካንታ ታረበኩ ነበር እንደ አራጁ ላይ ግቢ ተከፈለል ውዴ ረጁ ወይ ለካንቺ ነሽ እማ ሳሪ እናቴ የነሽ ቅጥር አንቺ ነሽ ለካ። አንቺ ታውቂያለሽ በዛብኝና ጀሩሳሌም ምንም ሳስተናግድ በዛብኝ ታውቂያለሽ ጭንቅላቴ። ለዛ ነው እንዴት ለሽ ረጁን ታቢያት ከፈልን ለረጁ ሰባት ረጁን ሰባት ከፈልን
ኧረ ግቢ ራጁዬ ግቢ እናቴ እንዴት ናችሁ? ጀሩሳሌምዬ ቆይ የልጅቱን ልጨርስላት መጨረሻዋን ቆይ የመጨረሻው እጣዋን ልንገራት። ጀሩሳሌም አለሽ? አለሁ እናትዬ ይቅርታ ስራ መጥቶ እኮ ነው ብሽንሽን ያለ ስራ። ቤታ ጁም ትግባ አንድ ላይ ነው የምናማው። ማናሽ ያው ደግ እቻውን አትገባም ግን እንዲሁ ስለምትወደኝ የሰጠችኝ ዛሬ ልጥሽና ታለ ማን ትግባ ነው ያልሽው? ማራ አልሰማሁም። ማርያምን አልሰማሁም። ጁ ትግባ ጁም ልታማ ነው። ጭራሽ እጅሽ እንኳን እኮ ተከፈለላችሁ ለሁለታችሁ እንጂ ጭራሽ ሶስተኛ ሰው ልታስገቡብኝ ነው። ትክፈል የከፈለ መግባት ይችላል። ቤታዬ አሁን የሚሉሽን ልጅ ሳትከፍል እንዳትገባ እባክሽን። አንቺ የዋ ስለሆንሽ ልብሽን ሊወስዱት ነው። እንዳትከፍል እሺ። ካልከፈለች አትገባም። እሷ ደግሞ ከከፈለች በእርግጠኛ 4000 ኮይን ቴንክ ዩ ውድ 4000 ኮይን ሰማሽኝ? አነቀሽ አይደለ ሳሪዬ? የጁ ለምን ጨመረ? የጨመረበት ምክንያት 3 ስለሆናችሁ። ወይ ጉዴ! አዎ ሙኒትን ሰማው። አሃ ተደራይታችሁ ላይ መጣችሁት። ሙኒትን በጆሮ ሰምቻለሁ። አብረን ሙኒትን ሰምቻ ምን አለ? ሙኒት መቀነስ አለበት። ሁሉም ይታቁን የሚያሟትኝ እሱን እናወራበታለን። ወይኔ ጀሩሳሌምዬ ረሳሽኝ እኮ በእናትሽ። አልረሳሁሽም ውዴ፣ እየደመርኩ ነው። ሂሳብ ዜማ ባለቤትሽ ወይም ደግሞ ወደፊት ለምኞት የምታስቢው ሰው አይወድሽም ውዴ። ፍቅር የለውም ላንቺ ፍቅር የለውም፣ ግን እያስመሰለ ነው እናቴ። መልክሽን እየተጠቀመብሽ ነው፣ ውበትሽን እየተጠቀመብሽ ነው ያለው። ቆንጆ ስለሆንሽ ውበትሽን እየተጠቀመ እንጂ ምንም ፍቅር የለውም ውዴ። ከአንቺ ውጭ ሌላ ሴት ጋር ይሄዳል። ሶሪ ማዬ። ወይ እሺ ለምሳሌምዬ ውዴ መልክሽን እየተጠቀመ ነው፣ ውበትሽን፣ ቁመናሽን። ሌላ ውደድ ውዴ። ይቅርብሽ፣ ይሄ ሰው ይቅርብሽ። ምንም የሚጠቅም አይደለም እናቴ። በሌላ ቀን ነው ከፍል አድርገሽ ትገቢያለሽ። ይመችሽ። ቻው ውዴ እናቴ። ቆይ እስከ በር ልሸኝሽ። ወይ ጉድ! ዛሬ ቤቱን ስትፈጅ እንዳታድር። ሰላም ጤና ይስጥልኝ። ወይ ከፍለው የገቡ ረጁና ሳሪ። ቆይ አንዴ ተረጋጉ። ከፍለናል ብላችሁ እንደልባችሁ። ወይ ምን ነው አነሰ? ወይ ማነስስ የለም። ኧረ በስመ አብ ወልድ መንፈስ ቅዱስ። ቆይ አንዴ በትልቁ ኑን ቤታ ቆላ አስተካክለው ነው እንደዚህ ሆኖ። ኧረ እንደዚህ ሆኖ ስላሴ ፍለ እሺ፣ ህግን እንዳትጥሱ። ከፍላችኋል። ሙኒት ከፍላለች። አልዋሽም። በአደባባይ ተከፈለ። 3000 ኮይን ተካፍሎላችኋል። ፊውቸር ሲቲ ነው። ከነ ሂሳብ አውቃታለሁ። 2 ደቂቃ አላችሁ። 1 ደቂቃ ረጁ ትጠቀማለች፣ 1 ደቂቃ ሳሪ ትጠቀማለች። በሉ እንዴ እኛ ቡና እያፈላን ነጠላ እየቋጨን ነው እኮ። እስኪ ክፈችዋ። መኪና ውስጥ ያላችሁ ይመስላል። ረጁ እንዴ የኔንም ረጁ ክፈች እንጂ እንደው ቲክቶክ በቃ ከፈልን ብላ ትናንትና 10,000 ኮይን እኮ ተጽፌ ነበረ እንዴ። ሳሪዬ እስኪ ጥያቄ ልጠይቅሽ። ትናንትና የበላሽው ቁርስ ማለት ነው ለዛሬ ቁርስ ይሆናል? አይሆንማ፣ ደግመሽ ትበይዋለሽ። ተከፈለበት ውዴ። መብራት ተከፈለ፣ የስልክ ተከፈለ፣ ሁሉ አለቀ ውዴ። ተከፋፈለ። ደቂቃችንን እንጠቀም በቃ። አቤት ረጁ፣ እኔ እንዲህ አይነት ሱስ ወድ ወይ ረጁዬ፣ እንዴት ምን አይነት ለአንቺ 1 ደቂቃ ጨምራለሁ ውዴ። ለምን መሰለሽ የወሬ ጉጉትሽ፣ የሀሜት ጉጉትሽ ደስ ሲል ቶሎ እናውራ ስላልሽ 1 ሰከንድ ትንሽ 3 ሰከንድ ትንሽ ጨምራለሁ። እሚ ውዴ፣ እሚ እናት አለም እሚ ከፍላችሁ ማማት የተፈቀደ ነው። ስም ግን ትታሙ 3000 ኮይን ስለሆነ ረጁዬ ልንገራችሁ ህጉን ማለት ነው። የቤቴን ህግ እንዳትጥሱ ፕሊስ። ስለምንተዋወቅ ብቻ በጉቦ እንዳትሄዱ። አንደኛ የሰው ስም መጠቀስ አይችልም። የሰው ስም ከጠቀሳችሁ ዳጎስ ያለ ኮይን መጨመር አለባችሁ። መብታችሁን። ከዛ ግን እንጠቀማለን አይደል? ስሙን አንጠራም። ኮድ እንጠቀማለን። እንዳትጠሩ ኮድ መጥራት እንደፈለጋችሁ ኮድ መጥቀስ ትችላላችሁ። ስም ከጠራሽ ዳጎስ ያለ ውዴ እሺ፣ ትከፍላላችሁ። ሂዱ። እኔ የምልሽ ቤታ ተከፍሎልን አይደል እንዴ? ለምንድን ነው በምትቆጭን? በእውነት ተንገላታን። በጣም ነው እየተንገላታን ያለ ነው። ቤታ ትሰሚኛለሽ? ከ2 ደቂቃ በላይ ያስተናገርኩት እዚህ ቲክቶክ ላይ ሁለታችሁ ብቻ ነው። ለማንም እድል ሰጥቻለሁ። እሺ በሰላም እንሰነባበታ። እሙሽ ያው ፈቀጃለሁ። 2 ደቂቃ እሺ ስሚ ቆይ ውዴ ቆይ
እኔ የምልሽ በስተመጨረሻ ምን አለቻት? የያዘው ነገር አለ እንጂ ሊያገባሽ ይፈልጋል። ማረፍ አጎቶሽ ማረፍ ይፈልጋል፣ ግን የያዘው ነገር ምንም አይደለም። ካርቶን ነው የያዘው። እኔ የምልሽ አሁን እኛ ባንሰጥ ኖሮ አስበሽዋል? ባይኖረ አትገቢም እንዴ? እንዴት ከልክለን ነው እንጂ ትናንት መስጠት አልነበረብንም እዚህ ቤት። 10 ሺህ ዛሬ ሰተሽ ቢሆን 4 ሰዓት ታሚ ነበረ። ማን አስቀድሜ ሲጫልሽ ነበር የኔ ቆንጆ። ምን ዋጋ አለው? ለወደፊቱ ትምህርት ነው። አዎ በጣም እናመሰግናለን። ስለመጣን እናመሰግናለን። ስላስገባሽ እናመሰግናለን። የኔ ውድ የተባረከ ቤት ይሁን። ቢባርኩን ጥሩ ነበር ብንቆይ፣ ግን ሰዓቱን እንዳንይዝ እናመሰግናለን በጣም ረጁኔ ውጭ እንዴ እናመስግናታ። ይሄንን ሰዓት ራሱ ለሰጠችን ቤታዬ፣ ኧረ አንዴ ሚውትሽን ከፍተሽ ተቀበይና ምስጋናችን በ23,000 ሰው መሀል ይህንን ነገራችንን ስላካሄድን በጣም እናመሰግናለን። ሄዳችሁ ቢሳካላችሁ ኖሮ አጥባችሁ ልትወጡ ነበረ። እግዚአብሔር የዋህ ስለሆንኩ በልቤ መጣና ነገረኝ። ቤታዬ እነዚህ ሰዎች በተራ በተራ ቢመጡ ሊያጥቡሽና ሊዘርፉ ስለሆነ ሌላ ምንም ነገር እኔን ብታስገቡኝ በዚህ አጋጣሚ አየሽ፣ መቷሽ እግዚአብሔር አየሽ፣ መልሱን አየሽ አይደል? 10 ሺህ ብታስገቡ ሱለቀም አይደለም ነው። ኤቭሪቲንግ ኦኬ ነበረ። ጉድ ነው ቤታዮ። ቤቱም እንደማይቆርጥ አውቀናል። አንቺ በጣም የተማርሽ ሰው ነሽ። ዩ አር ጉድ። ኤቭሪቲንግ ጉድ። አፍተር ፔመንት ካሚንግ ኦኬ። ፔመንት ካሚንግ ኦኬ። ረጁ ሂጅበት። ቴንክ ዩ ፎር ኤቭሪቲንግ ቤታዬ። ቴንክ ዩ ፎር ሀሜት፣ ፎር ካርቶን ሀሜት everything Hamid, thank you so much. Thank you. Gossip. Hamid, cut. Yeah. ችግር የለም። ያው ነው ውዴ፣ ያው ነው። So no name መጥቀስ no thank you. No mention name. Habibti no. Good today is good ቤታዮ thank you. እናመሰግናለን። ትወጫለሽ በክብሽ ቤታዮ see you next time. ሳሪ ኤንድ ሚ 10 ሺህ እያስገባችሁኝ ውዶቼ ከመውረዴ በፊት next time። ደስ የሚለው ግማሹ መቁረጡ ነው። ግማሹ መቁረጡ ነው። ገቢው ግማሹ ገብቷል። ከባዶ ይሻላል ውዴ፣ ከባዶ ብቻ ከመቅረት። እሺ ከዚህ ውስጥ ያላችሁ በአጠቃላይ ለሳሪና ለረጁ የመጨረሻ የምትሰጧቸው ነገር አለ? ኧረ በመቤት ይኖራል እንጂ ይኖራል እንጂ። እኔ ግን አውቄ ፈተሽኩሽ ውስጥሽን። ለዚች እንደመጣሻውን ያስታውቅብሻል። ፍጥነትሽ ከአፌ ነጠቅሹ። ቻው ያልሽው ባይ ጉድባ ያልሽው ሴትዮ ምን ይሰጣለሽ? ከአፌሽ ንጥቅ አድርገሽ ወሰድሽው። አየሽ ወር ከሰጡ ቆዩ ካልሽ፣ አሁን ቆዩ ካልሽ የሚሳምስጥ ውዶች አትለዩ። ቆዩ ካልሽ ታዲያ ቆዩ እኮ ስትይ ነው ማሪ እንጂ እኔ 10 ሺህ ሞልቻለሁ። ነገ እንቀጥላለን እንዴ? ሌላ ለቀጣይ ቀን ነው የምንከፍለው። ቤታ አንከፍልም ነው አሁን የከፈልነው። አድሮም ይሰራል ቤታ ለነገ። ወይ እኔ ውዶች እስቲ ነገ አይሰራም ውዴ፣ ያደረ አይሰራም ብላለች ቤታ። ረጁ ደግሞ አይሰራም። አሁን ነገ 10 ሺህ ታስገባታላችሁ ወይስ ሴትዮዋ ተያይዘው እንጦኒ? ቆይ ሊጋ አንቺ ረጁ መጣው። ቤትሽን ክፈች። ለምን አብረን ነው እንዴ የምንወርደው? ማሪ በክብር እንዴ ተጨመረ በሉ 10 ሺህ እንሙላና። እሺ ለነገ አይሰራም ቤታ አይሰራም በፍጹም። አሁን ራሱ ማለት ነው ህዝብ ተቃውሞኛል ብዬ ነው የህዝብ መቃወም ስላለብኝ እንጂ በውስጤ በወረዱ ይላል። ውስጤ እኮ ነው የሚለው ማለት ነው። ለኖርድ ነው በስመ አብ ወልደም ወይ ለኔ ነው ተባረካችሁ። ለኔ ነው ተባረካችሁ ሰዎች። አበባው ለኔ ነው ሳሪ። ከላይ ላይ ነጥቀሽ አትወስጂው። አበባው ለኔ ነው ሳሪ። አበባው ለኔ ነው ሳሪ። አበባው ለኔ ነው።
የነገው ነገ እንመጣለን ወይ ታሪክ እንደተከበረን እንሂድ። ነገን ብንመጣሽ አንቺማ አየሻለ እርስ በርስ ራሱ ይመቃቀኛሉ። እንዴት ካላችን ያችን 10 ሺህ ዋጣ አረገችና እንውጣ። ምንን ምቀኛንሽ ረጁ ምን አለ ልጅቷ 10 ሺህ እንዳንቺ ብገባ አይሻ እንውጣ በክብራችን 10 ሺህ ዋጣ አድርጋ ዊ ቴንኪው እዛ እንካፈላለን ውዴ እንካፈላለን። ወይ ሞላ መሰለኝ ሞላ ተሰጠሽ እኮ ሻቃል ወይኔ ሰኒዬ ለኔ ነው ለኔ ገቢና ወጪ ባናታቆምኩ ለኔ ነው ሰኒዬ ይሙላ ቤታ ይሙላ ወይስ አትሽ ሞልተሽ ትወጫታለሽ ወይ ሰጡሽ ሸቀልሽ 7700 ሸቀልሽ ሰጡሽ እኮ ሰጡ ተሳቀቅን። እውነት በጣም ተሳቀቅን። በጣም እግዚአብሔር ይስጥ። ሸቀል ሰጡ እኮ ሸቀልሽ ተሳቀቅን። ቦታ ይዘናል ብለን 2000 ነው የቀረው። ቤት ነገ እንመጣለን። ቤታ ውይ ነገ እንመጣለን። ቤታ ከፍለሽ አሁን የተሰጠሽን ትከፍያለሽ። ውይ ከፍለንስ አያዋጣም ውዴ ዝም ብለን አየሽ አይደለ? የቤቴን እንኳን ማለት ነው ሰዎች እኔ ቤት አያዋጣም ብለው እንዲቀሩ ዘመቻ እያደረግሽብኝ ያለው ይሄው ያስታውቃል። አይደለም ቤታ እንዴ እኛ እኮ ትናንት ከፍለን ዛሬ ከፍለን ነገም ደግሞ ስሚ አዳምጪ። የሌላ ቤት ብትሄጂ ደቂቃ አስተነፍሱሽም። እኔ ግን የዋህና ሚስኪን ስለሆንኩ 10 ሺህ ኮይን ስጧቸው። አትሊስት 5 ሺህ ኮይን ይተርፍልሻል። 10 ሺህ ኮይን ስጧቸው አልኩ። አዩ አቤል መጣ ይክፈልልሽ። አቤል መጣ 2000 ኮይን ይክፈልልሽ። እሺ አቤሎ አንድ ቀን እስቲ ክፈል አንድ ቀን እንትን መጥቶ እኮ ሰጥቶሻል እኮ ለጌምሽ መች በስማ ምን አላየሁት። ሰጥቶሻል። ውይ አቤል አመሰግናለሁ ወንድሜ አመሰግናለሁ። በቤት አመሰግናለሁ በጣም ቴንኪው። አሁን በዚህ ቤት ከምንዋረድ ረጁ ይበቃኛል። ቤታዮ እናመሰግናለሁ ውዴ። እንደሞላ ቁጣል ካላስ ሞልቷል። 2000 አትፈልጊም? እፈልጋለሁ። አይ እንትን እንዳንል ብዬ ነው። ሌላ ሰው ካለሽ ሌላ ሚያማ እንዳንስ ብለን ዛሬ ኮታዬን አሰባስቤያለሁ እናቴ። እሺ ወደ ጎን እንቀመጥ እስከ 12 ሰዓት ተቀመጡ አላልኩም። ስራ አለብኝ። 2000 ኮይን ሙሉ አውጡ። ጭራሽ ለመቀመጥ በፍጹም ማን ያለው 2000 ኮይን ለሳሪ ጨምራችሁ 10000 ኮይን እኩል አድርጋችሁ ይወጣሉ ወይን ዝም ብለው ይወጡ? አይበቃም የምትሉ ሰዎች የቤቱ እኮ የኔ መስሎኝ አይበቃቸውም የምትሉ የመጨረሻ ጋይስ የመጨረሻ 3 እቆጥራለሁ። 10,000 ካልሞላሽ ይሄ ነው ችግር አለ። እኔ በደግነቴ ይሄንን ማረገው በመልካም አይደለም። ኧረ ምንም አታስቢ፣ ቢበቃል በቂ ነው። ወይኔ በስመ አብ ወወልድ ወመንፈስ ቅዱስ። አቤት እየሞላ ነው። ሰማሽ መጨረሻ ላይ ምንድነው የምትይው? ወይ አቤልዬ ኧረ አያስፈልግም። ምንድነው የምትይው ስትባል ዝም አለች እኮ መጨረሻው እንዴ ጋይስ ቶሎ በሉ ስጣችሁ ውጡ። እሺ እንቀመጥ። ወይ ሞላ ሸቀላ ጨርሰሽለት ታርጌትሽን እኛ እንቀመጥ ውዴ። እንግዳ አለብኝ እንግዳ አለ። እሺ እናመሰግናለን። ፈጣሪ ይስጣችሁ። እውነት በእውነቱ ዛሬ መተናንጣሽ እኔን ውድ እንመጣለን። እናመሰግናለን። ፈጣሪ አክብርሽ። እንዲህ ሀሜትን የሀገራችንን ባህል እንድናስፋፋ ስላገሽን እናመሰግናለን። ነገ ቡና ይዘን ሲኒ አቅርበን እንመጣለን። ከፍለን ውዴ እንደ ባህሉ ሲሆን ንፍሮ ምንም ቀቅለን እንመጣለን። እኔን ተውኛ። ሙኒትን አመስግናት። እሷ ናት የከፈለችላችሁ። ሙኒት የት ትሄድብናለች? በአካልም ቢሆን እናመሰግናታለን። አንቺ ነሽ ውዴ እንዴት እንጂ 21,000 ሰው ይዘሽ አንቺ ካልተመሰገንሽ እስቲ ትንሽ ስትወዶች በዛ 21,000 ሰው ይዘሽ ከተብረሽ ብትወጪ አልቻልሽማ። አንቺማ በይውጭ ውጦ ሰው አይጠግብም። ጋይስ አይጠግቡም ወይን እንዴ? ምን ጉር ናቸው? 10,000 ኮይን። እኔ እንኳን እኮ ቤታ ከነጋ ጀምሮ እስካሁን 10,000 ኮይን እንኳን አልተሰጠኝም እኮ። ማንም ሰው 10,000 ኮይን እንኳን አልሰጠኝም። አንድ 10,000 ኮይን እንኳን አላገኘሁኝም። ምን ጉር ናቸው? ሁለቱ ይጠቃቀሳል ወይ? ቤታዬ ምን አይነት ግን የዋሴ ነሽ? እንደ ቤታ
ግን ደግ ሴት አለ